What do you know about what's happening in Ethiopia? It's another bloody genocide, but nobody gives a shit because it's in Africa. Well, your prime minister decided to give a shit. ከ3000 ዓመታት በፊት ንግስት ሳባ ወደ እስራኤል ተጉዛ ቀዳማዊ ምኒልክን መጸነሷና መውለዷ በፈታሪክ ይነገራል። በወቅቱ ከንግስቲቱ ጋር በርካታ ይሁዳውያን መጥተው እንደነበርም እንደዚያው። እነዚህ ህዝቦች ታዲያ ሃይማኖታቸውን እንደጠበቁ መኖራቸውም ይታመናል። በንጉሥ ሰለሞን ዘመን ኢትዮጵያ መጥተው የቆዩት ቤተ እስራኤላውያን ዘመናዊቷ እስራኤል ከተቆረቆረች በኋላ በሌላው ዓለም ተበትነው እንደተሰበሰቡት አይሁዳውያን ትኩረትን ሳቡ። የአንድ ፖለቲካ ስርዓት አብቅቶ ወደ አዲስ ሲሸጋገር አጋጣሚውን የሚጠቀሙት እስራኤላውያንና የስለላ ድርጅታቸው ሞሳድ አላንቀላፉም። ዘመኑ የአጼ ኃይለ ሥላሴ ዙፋን ከመነቃነቅም አልፎ የዘመመበት ነበር። 1966 ዓ.ም የጊዜያዊ ወታደራዊ አስተዳደር ደርግ ስልጣን ያዘ። ነገር ግን የእስራኤል መንግስት ፍላጎትም ሆነ ኢትዮጵያውያን ቤተ እስራኤሎች የአይሁዳውያኑን ወደ እስራኤል መጓጓዝ በብርቱ ይቃወም ነበር። የኢትዮጵያ ጎረቤት ወደ ሆነችው ሱዳን በብዛት በመጓዝ በቀይ ባህር ወደ እስራኤል ለመግባት ፈላሻዎቹ ተመኝተው አደረጉትም። ወደ ተስፋይቱ ምድር እንገባለን ሲሉም ቆረጡ። ታዲያ ይህንኑ ታሪካዊ እውነት ወደ ፊልም ቀይሮ ዘ ሬድ ሲ ዳይቪንግ ሪሶርት የተሰኘ በፊልም ኢንዱስትሪው ብቅ አለ። ደራሲው የስክሪን ጽሑፍ ጸሐፊውና ዳይሬክተሩ ጌዲዮን ራፋ የሠራው ይህ ፊልም በመላው ዓለም ትኩረትን ሳበ። የእኛዎቹ መገናኛ ብዙሃን በቤተ እስራኤላውያን ምስጢራዊ ጉዞ ላይ ያተኮረ ፊልም ወጣ ሲሉ የአየር ሰዓታቸውንና አምዳቸውን ሞሉት። ፊልሙ ለተመልካች ከደረሰ በኋላ ግን በአብዛኛው በአገራችን ቄሱም ዝም መጽሐፉም ዝም ቢባልም በሌላው ዓለም ግን በአስተያየት ተሞልቷል። ፊልሙን ለገበያ ያቀረበው በሆሊውድ ታዋቂ የሆነው የኔትፍሊክስ ኩባንያ በትችትና ነቀፌታ ተሞላ። ታዋቂው ደራሲ ጋዜጠኛና ታሪክ ጸሐፊ ጄፍ ፔርስ ዘ ኒው ቦሄሚያንስ፣ ዘ ካርማ ቡዝ፣ ሃው ቱ ሜክ ላቭ ኢን ኤ ካኖይ በሚሉና በሌሎችም መጽሐፍቱ ሰፊ እውቅና አለው። ይህንን ፊልም የተመለከተው ጄፍ ፔርስ የሆሊውድን አዲስ ተንኮል ብዙዎች አልተረዱትም። ይህ ተንኮል እንዲህ ይላል: ስለ አፍሪካ ፊልም ሥራ፣ ነገር ግን እነዚህን አፍሪካውያን አታሳትፍ። ከእኔ ሕይወት ውስጥ 2 ሰዓት ዘ ሬድ ሲ ዳይቪንግ ሪዞርት ፊልምን በማየት አሳልፌያለሁ። እናንተ ግን የኔን ስህተት መድገም የለባችሁም። የፊልሙ ዋነኛ ማጠንጠኛ የሆነው በሱዳን የወደብ ከተማ ያለውን የመዝናኛ ሆቴል እንደ ሽፋን የተጠቀሙት የሞሳድ ኤጀንቶች እጅግ በርካታ ኢትዮጵያውያን አይሁዶችን ወደ እስራኤል ያሻገሩበት እውነተኛ ታሪክ ነው። በወቅቱ ማለትም ከ40 ዓመታት በፊት እስራኤል እጅግ በርካታ ኢትዮጵያውያን አይሁዶችን ወደ እስራኤል ማጓጓዟ በዓለም አቀፍ ደረጃ ትልቅ ዜና ሆኖ ነበር። የፊልሙ ስታር ክሪስ ኢቫንስ ካፒቴን አሜሪካ በተሰኘውና በሌሎች ፊልሞችም እጅግ ተደናቂ፣ በግል ሕይወቱ በተለይም በተራማጅ አስተሳሰቡ የብዙዎቹን ቀልብ የሳበ ቢሆንም ይህ ፊልም ግን ይህንን ዝናውን ጎትቶበታል። You're all too reckless. The government has killed hundreds of families. Many more will die if something is not done. What do you know about what's happening in Ethiopia? It's another bloody genocide, but nobody gives a shit because it's in Africa. ጄፍ ፒርስ ስለ ዘ ሬድ ሲ ዳይቪንግ ሪሶርት ባቀረበው ትችት ላይ ኢትዮጵያውያን እስራኤላውያን በፊልም ውስጥ በትክክል እንደማይወከሉ ያብራራል። ፊልሙን ለተመለከተና ኢትዮጵያውያንንም ሆነ ኢትዮ እስራኤላውያንን ለሚያውቅ ሰው ደራሲና ዳይሬክተሩ ራፍ ከትክክለኛዎቹ ባለታሪኮች ጋር ያሳለፈው ጊዜ እንደሌለ ቢገምት አይፈረድበትም። ተመልካቾች አብዛኛውን ጊዜ እንድናሳልፍ የተደረገው ከነጭ ጀግኖች ጋር ነው። የነጮቹን ጀግንነት፣ አዳኝነት ልባችን እየተንጠለጠለና አድናቆታችንን ሳንሰስት እንድንሰጣቸው ሙከራዎች ተደርገዋል። በፍጹም እንድናውቅ ያልተደረግነው ስለ ኢትዮጵያውያኑ ስደተኞች በቡድን ወይንም በግለሰብ ደረጃ ነው። ስለ እነሱ ለምን ማሳየት እንዳልተፈለገ አይገባኝም። ፊልሙ ሲጀምር በችግር ውስጥ ሆነው በብዛት ባህላዊ ልብሳቸውን ለብሰው በጎጆ ቤት ውስጥ ታዩ ኢትዮጵያውያኑ። ወዲያው ነጭ አዳኞች መጥተው ልብ አድርጉ፣ ገና ፊልሙ ሲጀምር ነው፣ የተቻላቸውን ለማድረግ ትንፋሻቸውን ሰብስበው ሲሯሯጡ ተመለከትን። ይህም ከ2 ደቂቃ ላልበለጠ ጊዜ ብቻ ነው የታየው። You're all too reckless. The government has killed hundreds of families. Many more will die if something is not done. ለመሆኑ ኢትዮጵያውያን አይሁዶች ማን ናቸው?
የእስራኤል መንግስትስ ለእነሱ እንዲጨነቅ ምን አነሳሳው? በጣም አስገራሚው ደግሞ አፍሪካዊ ያልሆኑ ገጸ ባህሪያት በተደጋጋሚ ሲሰድቧቸው፣ ዘረኛ አስተያየቶችን ሲሰጡ ለምን እንድንሰማና እንድናይ ተፈለገ? ለመሆኑ ደራሲው የእኛን ልብ ለመያዝ ለምን አልፈለጉም? ኢትዮጵያውያን አይሁዶች እንደ ኢትዮጵያውያን ክርስቲያኖችና ሙስሊሞች እጅግ ድንቅና የሁላችንንም ቀልብ የሚይዝ ገጽታ እንዳላቸው ለምን ሸሸገን? ኢትዮጵያ እኮ እጅግ አስገራሚ አሰራርና እምነት የሚከተሉ ገዳማት ያላት፣ ከወጥ ድንጋይ የተሰራ ላሊበላን የመሰለ ድንቅ ግንባታ የተካሄደባት፣ የሐረርን መስጊዶች የመሳሰሉ ማንኛውም ፊልም ሰሪ የማይዘላቸው ቅርሶች ያላት አገር ናት። ሌሎችም ዓለም የሚጓጓላቸው ባህላዊ እሴቶችን በማሳየት እነዚህ አናሳ ኢትዮጵያውያን አይሁዶች ትኩረት እንዲስቡ ማድረግ ይቻል ነበር። እስራኤሎቹ ከነዚህ የእነሱ እምነት ተጋሪ ከሆኑ ህዝቦች ጋር ያላቸውን ልዩ ግንኙነት ለምን እንደጓጉበት አለመግለጽ ለእኔ አይገባኝም። ለረጅም ጊዜ ሃይማኖታቸውን ጠብቀው እንዲኖሩ የፈቀዱትን ሌሎቹን እምነቶች ለዓለም ለማሳየት ደራሲው ለምን እንደለገመ አሁንም ለእኔ እንቆቅልሽ ነው። ፊልሙ ጊዜውን ያሳለፈባትን ሱዳንን የሚወክላት በሙስና የሰከረ ባለሥልጣን፣ ጨካኝና አስገድዶ ደፋሪ ኮሎኔልና ፈሪ የሆቴል አስተናጋጅን በማቅረብ ነው። ለምን ብዬ ስጠይቅ የማገኘው መልስ ዘረኝነት ነው። What do you know about what's happening in Ethiopia? It's another bloody genocide, but nobody gives a shit because it's in Africa. Well, your prime minister decided to give a shit. ራፍ ፊልሙን ደቡብ አፍሪካና ናሚቢያ ሲቀርጽ ቢያንስ በጥቃቅን ደረጃ እንኳን ኢትዮጵያውያንን ያላሳተፈው ተዋንያንን አጥቶ ነው የሚለውም አያሳምነኝም። ከአንድ የፊልሙ ዝግጅት ውስጥ ከነበረ የቅርብ ሰው እንደሰማሁት አዘጋጆቹ ኢትዮጵያውያንን ለማሳተፍ አለመጨነቅ ብቻ ሳይሆን አማርኛን ለማካተት ራሱ የፈቀዱት የፊልሙ ፕሮዳክሽን የመጨረሻ ሰዓት ላይ መሆኑን ነው። እንደውም ይላል ይህ ታዋቂ እንግሊዛዊ ደራሲ፣ ጋዜጠኛና የታሪክ ጸሐፊ፣ ስለ ኢትዮጵያ ለማወቅ ከፈለጋችሁ ፕሪቬል የተሰኘውን መጽሐፌን አንብቡ ሲል ይጋብዛል። ኢትዮጵያውያን ማለት በጦርና በጎራዴ በዘመናዊ መልኩ የታጠቀውን የፋሺስት ጣሊያን ጦር መክተው የመለሱ ህዝቦች ናቸው ሲል ያክላል። ፋሺስቶቹ ሆስፒታሎችን በቦምብ ደብድበዋል። መርዘኛ ጋዝ ተጠቅመው ሕፃናትንና ሴቶችን ገድለዋል። ለ5 ዓመታትም ግማሹን የኢትዮጵያ ክፍል ይዘዋል። ያም ሆኖ እነዚህ ህዝቦች በተደጋጋሚ በሰሩት ገድል የነጻነት ምሳሌ መሆን ችለዋል ይላል ፊልሙ። በዚህ እውነተኛ ኢትዮጵያውያን ገድል ቢጀምር ይበልጥ ይስበንና በአድናቆት እንድናጨበጭብለት ያደርግ ነበር ሲል የዜሬድ ሲ ዳይቪንግ ሪዞርትን ትችቱን ይቋጫል። ይህንን የጄፍ ፔርስን ምልከታ የዚህም ፕሮግራም አዘጋጆች ጨምሮ ፊልሙን የተመለከቱ በሙሉ ይጋሩታል። ስለ ኢትዮጵያውያን አይሁዶች የተሰራ ሆኖ ሳለ አንድም ኢትዮጵያዊ ያልተሳተፈበት፣ በፊልሙ ላይ የቀረቡት ተዋንያን በአነጋገርም ሆነ በአኗኗር ኢትዮጵያውያን አይሁዶችን የማይወክሉና የማይመስሉ ናቸው። የተቀረጸበት ቦታም ቢሆን ተቀራራቢ እንኳን ቦታ የማይገኝለት የለብ ለብ ሥራ መሆኑን መመስከር ይቻላል። በይዘቱም ስናየው በየትኛውም ስርዓት ውስጥ ያለፈን የኢትዮጵያ ወታደሮች ድርጊትና ቁመና የማይወክሉ ወታደሮችን የያዘ ነው። ነጮችን ሁልጊዜም የጥቁር አዳኝ አድርጎ የሚያቀርብም ነው። ፊልሙ ከመውጣቱ አስቀድሞ ከወቅቱ የድርጊቱ ፈጻሚ የሞሳድ ኤጀንቶች የግል ማስታወሻ ያልታተመው መጽሐፉን ያልተነገረው ኦፕሬሽን ሙሴ መጽሐፍ አዘጋጅ የሆነው ብሩክ መኮንንም ይሄንኑ ይጋራል። ብሩክ የመጽሐፉን ወይንም እውነተኛውን ታሪክና የፊልም ታሪኩን እንዲህ አናጽ ዘሬድ ሲ ዳይቪንግ ሪዞርት የተሰኘው ፊልም ታሪኩ የተመሰረተው በ1966 በኢትዮጵያ የፈነዳውን አብዮት ተከትሎ በሀገሪቱ የተቀሰቀሰውን የእርስ በርስ ጦርነት፣ ረሃብና የድርቅን አደጋ በመሸሽ ወደ ሱዳን ተሰደው በተለያዩ የስደተኛ ካምፖች ውስጥ የሚገኙ ኢትዮጵያውያን ስደተኞች ውስጥ ቤተ እስራኤላውያን ወይንም በተለምዶ ፈላሾች ይገኛሉ። እነዚህን ኢትዮጵያውያን አይሁዶችን ወደ እስራኤል ለማጓጓዝ በእስራኤሉ የስለላ ተቋም በሞሳድ አማካኝነት የተከናወነ ኦፕሬሽን ላይ የሚያጠነጥን ነው። በፊልሙ ውስጥ 5 ደቂቃ ብቻ ሲተውን የምናየው ከበደ ቢምረው የሚል ስም የተሰጠውና ታዋቂው የማይክል ኬንዝ ዊሊያም የተጫወተው የኢትዮጵያዊ አይሁድ ማህበረሰብ መሪ ሆኖ የምናየው በእውነተኛ ታሪክ ውስጥ ፈረዳ አይችሉም አዘዘ የተባለው ኢትዮጵያዊ በሱዳን በተለያዩ ጊዜያት የተካሄዱ በሞሳድ የተመሩ ኦፕሬሽኖች አቀነባባሪና ዋና ተዋናይ በመሆን የተጫወተው ሚና እጅግ ከፍተኛ ነበረ። በታሪካዊቷ አክሱም ከተማ አቅራቢያ በምትገኘው መዳባይ በተባለች መንደር በ1949 ግንቦት 15 ቀን ከፈላሻ ቤተሰቦች የተገኘው ፈረዳ አይችሉም አዘዘ ዕድሜው ለትምህርት እስኪደርስ ድረስ በዚያው እንዳባጉና በተባለ ስፍራ በሚገኝ አዲ ወረባ በተባለች መንደር ነበር ያደገው። የአንደኛና የሁለተኛ ደረጃ ትምህርቱን በተለያዩ ትምህርት ቤቶች በመከታተል ያጠናቀቀው ፈረዳ አይችሉም የ12ኛ ክፍል ትምህርቱን ካጠናቀቀው በኋላ
ወደ መቀሌ የመምህራን ኮሌጅ በመግባት ለ2 ዓመታት በመምህርነት ሙያውን ተከታትሎ አጠናቀቀ። በመቀጠልም ወደ አዲስ አበባ በማቅናት በአዲስ አበባ ዩኒቨርሲቲ ኮሌጅ የከፍተኛ ትምህርቱን ከተከታተለ በኋላ ወደ ትውልድ ስፍራው በመመለስ በትግራይና በጎንደር በመምህርነት ሲሰራ ከቆየ በኋላ ወደ አደገባት እንደ አባጉና በመመለስ በዚያ በሚገኝ ትምህርት ቤት ርዕሰ መምህር ሆኖ አገልግሏል። እንደ አውሮፓውያን ዘመን አቆጣጠርም በ1970ዎቹ መጀመሪያ ላይ በትግራይ ጠቅላይ ግዛት 2 ትምህርት ቤቶችን ከፈላሻ ማህበረሰብ ጋር በመተባበር አስገንብቶ ስራ ያስጀመረ ሲሆን በወቅቱም የእንደ አባጉና ከተማ የማዘጋጃ ቤት ከንቲባን በመሆን ሰርቷል። የቀዳማዊ ኃይለ ሥላሴ መንግስት ተወግዶ ደርግ ስልጣን እንደያዘ በኢትዮጵያ የሚኖሩ ቤተ እስራኤል ላይ የሚደርሰውን ጭቆናና በደል በመባባሱ የተማሩና በማህበረሰቡ ውስጥ ተቀባይነት ያላቸው ፈላሾች ደርግ ጸረ አብዮተኛ ጽዮናዊ ሰላዮች በማለት ያሳደዳቸውና ያስርና ይገድል በነበረበት ወቅት ይህንን ጭቆናና አመቃ በመስጋት ከጥቂት ቤተሰቡ አባላቱ ጋር ወደ ሱዳን ተሰደደ። ፈረደ በኢትዮጵያ ቤተ እስራኤላውያን ታሪክ ውስጥ ጉልህ ስፍራ ካላቸው ዮና ቦጋለ፣ ብሩክ ተገኔ፣ ዘመነ መለሰና ሌሎችም ኢትዮጵያውያን አይሁዶች በበለጠ ሲናፍቋት ወደ ነበረችው እስራኤል የመግባት ህልማቸውን ለማሳካት በግንባር ቀደምነት የሚጠቀስበትን ተግባር ያከናወነ ፋና ወጊ ትውልደ ኢትዮጵያዊ የማህበረሰቡ አንቀሳቃሽ ነበረ። ፈረደ አይችሉም ወደ ሱዳን በማብራት በ1970ዎቹ መጀመሪያና በ1980ዎቹ አጋማሽ ላይ በብዙ ሺህ የሚቆጠሩ ኢትዮጵያውያን አይሁዶች ወደ ሱዳን ተሰደው በሱዳን በሚገኙ የስደተኛ ካምፖች ተጠልለው በሱዳን በህቡ ይንቀሳቀሱ ከነበሩ የሞሳድ አባላት አማካይነት ወደ እስራኤል በተለያዩ መንገዶች እንዲጓዙ ያስቻሉ ኦፕሬሽኖች አቀናባሪና ጠንሳሽም ነበረ። ከፈረደ ሌላ በኦፕሬሽኑ ጉልህ ሚና የነበረው ትውልደ ኢትዮጵያዊ ቤተ እስራኤል ብሩክ ተገኔ ይባላል። ብሩክ ተገኔ ጃንዋሪ 23 በ1944 በጎንደር ጠቅላይ ግዛት ዋዘባ በተባለች የፈላሾች መኖሪያ መንደር ተወለደ። የብሩክ ወላጅ አባት ታመነ ተገኔ ቢሆንም የሚጠራው ኮትክቶ ባሳደጉት አያቱ ስም ነው። ብሩክ ዕድሜው 12 ሲሆን በቤቱ መምህር ተቀጥሮለት ቶራን በሚገባ ማንበብ ተማረ። በ1956 ዓ.ም ወደ እስራኤል ሄደው እንዲማሩ ከተመረጡ ኢትዮጵያ ውስጥ ከሚኖሩ ቤተ እስራኤል መካከል አንዱ ነበረ። አጼ ኃይለ ሥላሴ ወደ እስራኤል ሄደው እንዲማሩ የተመረጡ ታዳጊዎችን በቤተ መንግስታቸው ተቀብለው በእስራኤል በሚኖራቸው ቆይታ መልካሙን ሁሉ እንዲገጥምላቸው ተመኝተው ባሰናበቷቸው ወቅት ብሩክ ከታዳጊዎቹ መካከል ተገኝቶ ነበረ። ብሩክ ተገኔ እስራኤል እንደደረሰ በሁለተኛው የዓለም ጦርነት ወቅት ወላጆቻቸውን ያጡ ሕፃናት በሚማሩበት ካፈር ባቲያር በተባለ አዳሪ ትምህርት ቤት ተመደበ። በአዳሪ ትምህርት ቤቱ የሁለተኛ ደረጃ ትምህርቱን አጠናቆ ወደ ግብርና ኮሌጅ በመግባት በዲፕሎማ ተመረቀ። ዲፕሎማውን ካገኘ በኋላ በእስራኤል የጦር ኃይል ትምህርት ቤት ገብቶ ወታደራዊ ትምህርት ተከታተለ። በመቀጠልም ካኦር በተባለው የእስራኤል መንግስት ኩባንያ ኢትዮጵያ ውስጥ ወኪል ሆኖ እንዲሰራ ተመደበ። በተመደበበት ስራ በማዳበሪያ በጸረ አረምና በጸረ ተባይ መድኃኒቶች ንግድ ትርፋማ ሆነ። ለ50 ፈላሾችም የሥራ ዕድል በመፍጠር ሰፊ የእርሻ ቦታን በሱዳንና ኢትዮጵያ ድንበር አካባቢ በመግዛት የእርሻ ሥራ ላይ ተሰማራ። ይህ የእርሻ ሥራው ግን በአካባቢው ገበሬዎች አልተወደደም ነበርና አንድ ዕለት በሰብል የተሸፈነው ማሳ በእሳት እንዲጋይ ተደረገ። በደረሰበት ኪሳራና በተፈጸመበት ጥቃት ተስፋ ሳይቆርጥ የግብርና ሥራውን እንደገና ለመጀመር መዘጋጀት ጀመረ። በዚህ ወቅት ደርጎች የቀዳማዊ ኃይለ ሥላሴ መንግስት አስወግደው ወደ ስልጣን በመምጣታቸው በመላው ሀገሪቱ አለመረጋጋት ነገሰ። ደርግ በሀገሪቱ ያሉ የተለያዩ የእምነት ተቋማትን አገደ። እንደ ፈላሻ ያሉ አነስተኛ ቁጥር ያላቸው የህብረተሰብ ክፍሎች የሚከተሉትን ሃይማኖታዊ አስተምሮና የአኗኗር ዘይቤን የሚከለክል ደንብና ህግ በስራ ላይ ዋለ። ብሩክ ተገኔ በዚህ መልክ ለችግር የተጋለጠውን የህብረተሰብ ክፍል ለመታደግ እንቅስቃሴ ማድረግ እንደጀመረ በደርግ ባለስልጣናት እይታ ውስጥ ገባ። የደርግ ባለስልጣናት የሞሳድ ቡችላ ነው ብለው አሰሩት። ለወራት ከቆየበት እስር ሲለቀቅ አርፎ አልተቀመጠም። የኢትዮጵያ አይሁዶችን መብት ለማስከበር መንቀሳቀስ መጀመሩ ተደረሰበት። ብሩክ ተገኔም ከመታሰሩ በፊት አምልጦ ወደ ሱዳን ኮበለለ። ከሱዳን በተለያዩ የምዕራብ አፍሪካ ሀገራት ለ2 ዓመታት ሲዘዋወር ቆየ። ከሌጎስ ተነስቶም 3300 ኪሎ ሜትር ርቀት በእግር ጉዞ አቋርጦ ከአንድ የግሪክ መርከብ ላይ በጽዳት ሰራተኝነት ተቀጥሮ መስራት ጀመረ። ያለአንዳች ፓስፖርትና የጉዞ ሰነድ ተቀጥሮ የሚያሰራው መርከብ ወደ ሲንጋፖር በማምራት ላይ እያለ ብሩክ ስዊዝ ካናል ላይ ከመርከቡ ዘሎ ወረደ።
ወደ እስራኤልም ለመጓዝ ጥረት አደረገ። ሆኖም ባጋጠመው የጤና እክል ምክንያት ጉዞው ተሰናከለበት። ወደ ሌጎስ ተመለሰ። በሌጎስ ቆይታው ወደ እስራኤል ሊያደርሰው የሚችል በቂ ገንዘብ እስኪያጠራቅም ድረስ የተለያዩ ስራዎችን ሲሰራ ቆየ። ባጠራቀመውን ገንዘብ ወደ ሮም የሚያደርሰውን ትኬት ገዝቶ ወደ ጣሊያን ተጓዘ። በሮም ወደሚገኘው የእስራኤል ኤምባሲ አመራ። በዚያ በተሰበሰቡ የኤምባሲ ሰራተኞች ፊት ቆሞ በሂብሩ ቋንቋ ወደ እስራኤል እንዲወስዱት ተማጸነ። ብሩክ ተማጽኖውን በሚያሰማበት ወቅት በካፈር ባቲያር ተማሪ ሳለ አብረው የተማሩት በወቅቱ የእስራኤል ዲፕሎማት የነበረ አንድ ሰው በስፍራው ነበረ። ዲፕሎማቱ ብሩክ በትክክልም ኢትዮጵያዊ አይሁድ መሆኑን መሰከረለት። የኤምባሲው የሥራ ኃላፊዎች ሰራተኞችን አስተባብረው ወደ እስራኤል የሚያደርሰው ትኬት ተቆርጦለት ወደ እስራኤል ተሸኘ። እንደ ጎርጎሮሳውያን ቀመር በ1980 መጀመሪያ ላይ ወደ እስራኤል በተለያዩ መንገዶች ተጉዘው ኑሯቸውን በዛው የመሰረቱ የኢትዮጵያውያን አይሁድ ማህበረሰብ በብሩክ ተገኔ አስተባባሪነት በቴል አቪቭ እና በኢየሩሳሌም በተደጋጋሚ የእስራኤል መንግስት በሰሜን ኢትዮጵያ ክፍለ ሀገሮችና ጦርነትና የመብት ረገጣን በመሸሽ ወደ ሱዳን የተሰደዱ ኢትዮጵያውያን አይሁዶችን ይታደግ ዘንድ ሲያካሂዱት የነበረው ትዕይንተ ህዝብን ተከትሎ የእስራኤል መንግስት ለጉዳዩ ልዩ ትኩረት ሰጥቶት መከታተል ይጀምራል። በወቅቱ በስልጣን ላይ የነበሩት የእስራኤሉ ጠቅላይ ሚኒስትር ሜንያም ቤጊን ብሩክ ተገኔንና ሌሎች የኢትዮጵያውያን አይሁዶች ተወካዮችን በጽህፈት ቤታቸው ጠርተው ካነጋገሩ በኋላ ጉዳዩን ልዩ ትኩረት ሰጥቶ እንዲሰራ ለእስራኤል የስለላ ድርጅት ሞሳድ ትዕዛዝ ይሰጣሉ። በዚህ ወቅት የደርግ መንግስትን ግድያና እስራት አደጋ በመሸሽ የጋብቻ ቀለበቱን በመሸጥ 12 የቤተሰብ አባላቱን ይዞ ወደ ሱዳን የተሰደደው ፈረደ አይችሉም በሱዳን ለሚገኙ የተለያዩ የእርዳታ ድርጅቶች የተቻላቸውን ሁሉ በመርዳት እሱንና ቤተሰቡን ወደ እስራኤል የሚጓጓዙበት ሁኔታ እንዲያመቻቹለት የሚጠይቅ ደብዳቤ በትኖ ነበረ። ከነዚህ ደብዳቤዎች ውስጥ አንዱ በሱዳን የሞሳድ ወኪል የነበረ ሰው እጅ ይገባና ደብዳቤው ወደ ቴል አቪቭ ተልኮ ጠቅላይ ሚኒስትር ሜንያም ቤጊን ዘንድ ይደርሳል። ይህንንም ተከትሎ ጠቅላይ ሚኒስትሩ በሱዳን የሚገኙ ኢትዮጵያውያን አይሁዶችን ወደ እስራኤል በተፈለገው መልኩ እንዲያመጡ የሞሳድ የሥራ ኃላፊዎች ኦፕሬሽን ያካሂዱ ዘንድ መመሪያ ይሰጣሉ። ይህንን ተከትሎ ነው የፊልሙ ታሪክ የሚያጠነጥንበትን በሱዳን የቀይ ባህር ዳርቻ ላይ የሚገኘውን የአሮሰ ሆሊዴይ ዳይቪንግ ሪዞርት ለ3 ዓመታት በኮንትራት የተከራየውና በሱዳን ሞሳድ ያካሄደውን አያሌ ኦፕሬሽኖች በኃላፊነት የመራው ዳንኤል ላንጌት የተባለው የሞሳድ ባልደረባ ወደ ሱዳን ያቀናው። ዳንኤል ላንጌት ከሞሳድ አለቆቹ በተሰጠው ትዕዛዝ በካርቱም የሚገኘውን ኢትዮጵያዊ አይሁድ ፈረደ አይችሉምን ፈልጎ እንዲያገኘው በሱዳን በሚገኙ ኢትዮጵያውያን ፈላሾችን ወደ እስራኤል የማጓጓዙን ስራ እንዲጀምሩ ትዕዛዝ ተሰጥቶት ነበረ። ዳንኤል ላንጌት እውነተኛ ስሙ ዳንኤል ላሞር ሲሆን ፈረደን ከብዙ ሺህ ኢትዮጵያውያን ስደተኞች ውስጥ ፈልጎ ማግኘት በሳር ክምር ውስጥ መርፌ ፈልጎ እንደማግኘት እጅግ አስቸጋሪ ነበር ብሏል። በሱዳን ያሉ ኢትዮጵያውያን አይሁዶችን ለመታደግ ከእስራኤል መንግስትና ከሞሳድ ሌላ የአሜሪካ አይሁዳውያን ዓለም አቀፍ ተቋም ባልደረቦችም በተለያዩ መንገዶች በሱዳን ይንቀሳቀሱ ነበረ። ፈረደ አይችሉምን አሜሪካውያኑ አግኝተውት ከነመላው ቤተሰቡ ወደ እስራኤል ለመውሰድ አንድ የሱዳን ዜግነት ባለው አይሁዳዊ አማካይነት በሐሰተኛ የጉዞ ሰነድ ፓስፖርት መጀመሪያ ወደ ግሪክ በመቀጠልም ወደ እስራኤል ሊያመራ የሰዓታት ዕድሜ ቀርቶት እያለ ነበረ ከዳንኤል ላንጌት ጋር የተገናኘው። ዳንኤል ከፈረደ ጋር ለሰዓታት ከተከራከረ በኋላ ቀሪዎቹ 11 የቤተሰቡ አባላት ወደ ግሪክ ቀጥሎም ወደ እስራኤል እንዲጓጓዙ አድርገው ፈረደ ከዳንኤል ጋር እዛው ሱዳን ቀርቶ ኢትዮጵያውያን አይሁዶችን የማፈላለግና ወደ እስራኤል የማጓጓዙን ሚስጥራዊ ተልዕኮ አብረው ለማሳካት መንቀሳቀስ ይጀምራሉ። ዳንኤል ላሞር ከአንድ ሌላ የሞሳድ ባልደረባ ጋር ኢትዮጵያውያን አይሁዶችን ከሱዳን ወደ እስራኤል በድብቅ ለማጓጓዝ የሚያስችሉ አማራጮችን ለማመቻቸት ሲያደርጉት በነበረው እንቅስቃሴ ነው ከፖርት ሱዳን 70 ኪሎ ሜትር ወይም 43 ማይል በስተሰሜን የሚገኘውን አሮሰ ሆሊዴይ ሪዞርትን ያገኙት። ሪዞርቱ ከርቀት ሲታይ ልክ የበረሃ አውሎ ንፋስ ወይም ሚራዥ መስሎኝ ነበር የሚለው ዳንኤል ላንጌት እየቀረብን ስንመጣ ግን በቀይ የሸክላ ታይል የተሸፈነው የሪዞርቱ ህንፃዎች ጣራን ተመለከትን። በዚህ ጭው ባለ በረሃ እንዲህ ያሉ ህንፃዎችን ማግኘታችን ገርሞን ጠባቂዎቹን ህንፃው ምንድነው ስንል ጠየቅናቸው። አሮሰ ሆሊዴይ ዳይቪንግ ሪዞርት የተባለ በጣሊያን ባለሀብቶች ተገንብቶ ስራ እንደጀመረ ብዙም ሳይቆይ ማቋረጡን ገልጸው ከፈለግን ገብተን እንድንጎበኝ ፈቀዱልን የሚለው ዳንኤል ላንጌት እዚያው ነበረ ይህንን ሪዞርት በመጠቀም በባህር ኢትዮጵያውያኑን አይሁዶች ወደ እስራኤል ለማሸጋገር እንደ ማዕከልነት ለመጠቀም የወሰንኩት ይላል። 15 ባንጋሎዎች
ሰፊ የምግብ መመገቢያ አዳራሽ፣ የምግብ ማብሰያ ኩሽናና የዕቃ ማስቀመጫ መጋዘን ያለው የአሮሰ ሆሊዴይ ሪዞርት ተቀማጭነቱን ስዊዘርላንድ በሆነ ናቫኮ የተሰኘ ኩባንያ ሽፋን ከሱዳን የቱሪዝም ኮሚሽን ለ3 ዓመት በ250,000 የአሜሪካ ዶላር ተከራይተው ለድብቁ ተልዕኮ ማካሄጃ ለማድረግ መንቀሳቀስ ይጀምራሉ። የሞሳድ አባላቱ ዳንኤል ላንጌት ከፈረደ ጋር በመሆን በስደተኛ ካምፖች የሚኖሩ ኢትዮጵያውያን አይሁዶችን ማሰባሰብና ራሳቸውን ለዚህ ጉዞ ተሳታፊ እንዲሆኑ እየተንቀሳቀሱ፣ በሌላ በኩል ደግሞ በተለያዩ የሙያ ዘርፎች የሰለጠኑና ይህንንም በሽፋንነት የሚጠቀሙ የሞሳድ ባልደረቦችን የአሮሰ ሪዘርትና ዳይቪንግ ተቋም ባልደረቦች በማድረግ ወደ ሱዳን በማስገባት ፊልሙ የሚያጠነጥንበትን በወቅቱ ኦፕሬሽን ብራዘርስ የሚል መጠሪያ ያለውን ተልዕኮ ማከናወን ይጀምራሉ። The Red Sea Diving Resort. It's a hotel we can use to smuggle the refugees through Sudan to Israel. So let's be very clear. If this goes wrong, ሞሳድ የአሮሰ ዳይቪንግ ሪዞርትን የሚያስተዋውቅ በብዙ ሺህ የሚቆጠር የማስታወቂያ ፓምፍሌቶችን በማሳተም በመላው አውሮፓ በሚገኙ የጉዞ ወኪሎችና የአየር መንገድ የትኬት መሸጫዎች በማሰራጨት በጄኔቭ ስዊዘርላንድ የሪዘርቬሽን መያዣ ቢሮን፣ በካርቱም ዋና የሽያጭ ቢሮን በመክፈት ሚስጥራዊ ተልዕኮን የሚያከናውንበትን ሪዞርት እውነተኛ የመዝናኛና የዳይቪንግ ስፖርት ማካሄጃ የቱሪስት መዳረሻ እንደሆነ ለማሳየት ያደረገው የህዝብ ግንኙነት ስራ እጅግ የተሳካ ነበረ። በዚህም የተነሳ ሪዞርቱን 1 ዓመት የፈጀ የማደስና በአዲስ መልክ ስራ እንዲጀምር የሚያስችል ስራ ከተከናወነው በኋላ በሞሳድ ባለቤትነት ስር የቆየ ሲሆን በእነዚህ ወቅቶችም ከ500 በላይ የተለያዩ ሀገር ተወላጅ የሆኑ ቱሪስቶችን፣ የግብጽ ከፍተኛ የጦር ኃይል ባልደረቦችን፣ የእንግሊዝ የስፔሻል ጦር አባላትን፣ የተለያዩ ተቀማጭነታቸው ካርቱም የሆነ የውጭ ሀገር ዲፕሎማቶችን፣ ከፍተኛ የሱዳን ባለስልጣናትን በእንግድነት አስተናግዷል። በዚህ ኦፕሬሽን ብራዘርስ በሚል መጠሪያ በፈረደ በዳኒ ላንጌት ዋና አቀነባባሪነት በሱዳን ያሉ ኢትዮጵያውያን አይሁዶችን ከገዳሪፍ፣ ከከሰላ፣ ከኡሙኮራብ፣ ከኡምዱሩማን፣ ከካርቱም በማሰባሰብ በእስራኤል የባህር ኃይል ኮማንዶዎች ጋር በመቀናጀት በትንሹ ወደ 6500 ኢትዮጵያውያን አይሁዶችን በባህር ላይ እየቀዘፈች በምትጠብቃቸው የእስራኤል የባህር ኃይል መርከብ በማድረስ የተሳካ ተግባራት ተፈጽመዋል። በዚህ ወቅት በፊልሙ ላይ እንደምንመለከተው አንድም ጊዜ ኢትዮጵያውያን አይሁዶች ወደ ሪዞርቱ ተጉዘው ሪዞርቱ ውስጥ ተገኝተው አያውቁም። በፊልሙ ላይ እንደሚታየው የሱዳን ወታደራዊ አዛዦች ወደ ሪዞርቱ በመሄድ በሰራተኞቹና በስራ አስኪያጆቹ ላይ የመብት ጥሰትና ግርግር የፈጠሩበት አንድም አጋጣሚ በታሪክ ውስጥ የለም። ይህ በእንዲህ እንዳለ ነበረ በ1932 በቀዳማዊ ኃይለ ሥላሴ ከእንግሊዝ ወደ ሱዳን ተጉዘው ያረፉበት አገልግሎቱን መስጠት ካቆመ 10 ዓመታትን ያስቆጠረ የአየር ማረፊያን በመፈለግ የሞሳድ ባልደረቦች ኢትዮጵያውያን አይሁዶችን በባህር ላይ በሚስጥር ወደ እስራኤል የማጓጓዝ ስራቸው በተጨማሪም በቀጣይ ሱዳንን የአየር ክልል በመጣስ የእስራኤል አየር ኃይል አይሮፕላኖች ወደ ሱዳን ሰርገው በመግባት ኢትዮጵያውያን አይሁዶችን በድብቅ ወደ እስራኤል የሚያጓጉዙበት ሚስጥራዊ ተልዕኮም አከናውነዋል። ይህንንም ሚስጥራዊ ተልዕኮ ለማከናወን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በስደት ይኖሩበት ከነበረው እንግሊዝ ተመልሰው በድል አድራጊነት በእንግሊዝ ጦርና በአርበኞች እርዳታ ወደ ኢትዮጵያ ለመግባት ያደረጉት እንቅስቃሴ ወቅት ይዟቸው የመጣው አይሮፕላን ማረፊያን የሞሳድ አባላት ፈልገው ለዚሁ አገልግሎት እንዲያመች አስፈላጊውን ዝግጅት ካደረጉ በኋላ ወደ 20 የሚደርሱ የአይሮፕላን ምልልሶችን በተለያዩ ጊዜያት በማካሄድ በብዙ ሺህ የሚቆጠሩ ኢትዮጵያውያን አይሁዶችን በቀጥታ ወደ እስራኤል የማጓጓዝ ስራን በተሳካ ሁኔታ አከናውነዋል። እውነተኛው የአሮሰ ሆሊዴይ ሪዞርት ላይ የሞሳድ ሰላዮች ከኢትዮጵያውያን አይሁዶች ጋር በመቀናጀት ያከናወኑት አስደናቂ ታሪክ ይህንን ይመስላል። በሬድ ሲ ዳይቪንግ ሪዞርት ፊልም ላይ እንደምናየው ከኢትዮጵያ አይሁዶችን ወደ እስራኤል ለማጓጓዝ በተከናወኑ ኦፕሬሽኖች ላይ አንድም የሱዳን ጦር ከፍተኛ የጦር አዛዥ በሞሳድ ባልደረቦች አልተገደለም። በሞሳድ ባልደረቦችና በሱዳን ወታደሮች መካከል የተኩስ ልውውጥ አልተደረገም። ኢትዮጵያውያን አይሁዶችን የማጓጓዝ ተልዕኮን ተከትሎም ከኢትዮጵያ የተለያዩ አካባቢዎች ወደ ሱዳን የስደት ጉዞ ላይ ያሉ ከ1000 እስከ 4000 የሚደርሱ ኢትዮጵያውያን አይሁዶች ሕይወታቸውን አጥተዋል። የፊልሙ ደራሲና ዳይሬክተር ጌዲዮን ራፋኤል
ግን ይህንን እውነተኛ ታሪክ ላይ የተመሰረተን ፊልም ለመስራት ከ2015 ጀምሮ ሲያደርገው የነበረው እንቅስቃሴ ላይ ኢትዮጵያውያን አይሁዶችን ሚና በተመለከተ በፊልሙ ውስጥ እንዲካተት ኢትዮጵያውያኑ አማክረውት እንደነበረ የሚናገረው ኢትዮጵያዊ አይሁድ ዳንኤል ሳህሉ ዳይሬክተሩና ፕሮዲውሰሩ በሐሳባችንና በምክራችን ባለመስማማት ታሪካዊ እውነታዎች ላይ ከመመስረት ይልቅ የራሳቸውን ጠባብ ምልከታና አቋም ላይ የተመሰረተ ታሪክ ነው በፊልም ውስጥ እንዲካተት ያደረጉት ብሏል። ፊልሙ ከእውነተኛውና እጅግ ልብ አንጠልጣይ ታሪኩ ወጣ ብሎ የሆሊውድ ኢፌክት የተላበሰና ይበልጥ አሜሪካናይዝድ ሆኖ በመሰራት እንደታሰበለት በፊልም አፍቃሪዎች፣ በፊልም ሀያሲያን ዘንድ የተፈለገውን ያህል ተቀባይነት አላገኘም። ዘሪድሲ ዳይቪንግ ሪዞርት የተሰኘው ይኸው ፊልም ኦፕሬሽን ብራዘርስ የተሰኘውን በሞሳድ አባላት የአሮሰ ሆሊዴይ ሪዞርትን በሽፋንነት በመጠቀም የተካሄደውን ኦፕሬሽን ዋና ተዋናይ የነበረው የፈረደ አይችሉም ወንድም በአንድ ዓመቱ ከቤተሰቡ ጋር ወደ ሱዳን ተሰዶ የነበረው አሁን በእስራኤል የኢትዮጵያውያን አይሁዶች ተቋም በኃላፊነት የሚመራው ንፍታሌም አይችሉም ፊልሙ ሆን ተብሎ ኢትዮጵያውያን አይሁዶችን የመታደግና ለ2700 ዓመታት ትውልዶች ሲያልሙት ለነበረው ወደ ቅድስቲቱ ሀገር እስራኤል ለመግባት የነበራቸውን ምኞት ያሳካላቸው የእስራኤል መንግስትና የሞሳድ ባልደረቦች ናቸው የሚል ድምዳሜ እንዲደርስ ሆን ተብሎ የተሰራ ፊልም ነው። ይህ እውነት አይደለም። እኛ ኢትዮጵያውያን አይሁዶች ነን እውነተኛዎቹ ጀግኖች። ማንም ቃል ሳይገባልን፣ ማንንም ሳንተማመን የሞቀ ቤት ንብረታችንን ኑሯችንን ትተን ወደ እስራኤል ወደ ኢየሩሳሌም ለመግባት ወደ ሱዳን የተሰደድነው እኛ ነን እውነተኛ ባለታሪኮቹ ብሏል። በፊልሙ ላይ ያለውን ቅሬታ ለሄርቴዝ ለተባለው የእስራኤል ጋዜጣ ሲገልጽ ኢትዮጵያውያን አይሁዶች ዘንድ ትንሹ ሙሴ የሚል የአክብሮት ስም ተሰጥቶት የነበረው የሬድሲ ዳይቪንግ ሪዞርት የተሰኘው ፊልም ላይ 5 ደቂቃ ብቻ በሚወክለው ገጸ ባህሪ የምናየው ፈረደ አይችሉም ታናሽ ወንድም ንፍታሌም አይችሉም ያደግነው እውነተኛው ጀግና የእስራኤል መንግስት እንደሆነ እያሰብን እና አምነን ነው ያደግነው። በእስራኤል ከሚኖሩ ኢትዮጵያውያን አይሁዶች ማህበረሰብ ውስጥ ለኛ አርያና ጀግኖች እነማን እንደሆኑ ስናስብ ምንም ጀግና ምንም አርያ የሚሆነን ሰው የለንም ብለን አምነን ነው ስንኖር የነበረው። ምክንያቱም ወላጆቻችን ስለፈጸሙት ተግባርና ስላሳለፏቸው አስቸጋሪ ሁኔታዎች በፍጹም አይናገሩምና ለዓመታት ጀግኖቻችንን ፍለጋ ስንባዝን ስንባጅ ነው የኖርነው። ወላጆቻችንና ታላላቆቻችን ጋር በእስራኤል ሀገር ስናድግ ስንኖር ሌላው ይቅር የሄብሩን ቋንቋ ስለማይናገሩ እንደ ብዙዎቹ ወጣት ኢትዮጵያውያን አይሁዶች በወላጆቻችንና በቤተሰቦቻችን እናፍር ነበረ። ስለዚህም ለዓመታት ለወላጆቻችን ከበሬታ አልነበረንም። ከተቀረው የእስራኤል ማህበረሰብ ጋር አይመጣጠኑም ብለን እንንቃቸው ነበረ። ስለዚህም ነው የኢትዮጵያዊነት መሰረቴን ምንም አሻራ በሕይወቴ እንዲቀር ሳልፈልግ አዲሱ ማንነቴ ጋር ለመዋሃድ እየተጋው ኖር የነበረው። ንፍታሌም አይችሉም በሬድሲ ዳይቪንግ ሪዞርት ፊልም ተመልካቾች ውስጥ እንዲሰርጽ የተፈለገውን አይነት አስተሳሰብ ለዓመታት አዲሱ ማንነቱ ጋር ለማዋሃድ ሲዋትት እንደገጠመው የነጭ አዳኝነት የእስራኤል መንግስትን ፈርጀ ብዙ በጀብድ የተሞላ ሺዎችን ለመታደግ የሚደረግ ገድልን ከስብናው ጋር አዳብሎ ሲኖር እንደቆየ በውስጡ የተፈጠረበትን የማንነት ጥያቄ ለመመለስ ሲቸገር እንደነበረ ይናገራል። ከዛሬ 10 ዓመት በፊት ወደ ኢትዮጵያ ተጉዤ ለወራት በኢትዮጵያ ከቆየው በኋላ ግን ያ ሊያጠፋው ሊቀበለው ያልፈለገውን ኢትዮጵያዊነት መሰረቱ ጋር ታርቆ ራሱ እንዳገኘ በኢትዮጵያዊነቱ መኩራት መጀመሩን እየተናገረ ይህ በሬድሲ ዳይቪንግ ሪዞርት ፊልም ውስጥ ብልጭ ብሎ የታየው የኢትዮጵያን አይሁዶችን ማህበረሰብ አንቀሳቃሽ ጀግኖች ታሪክ በታሪክ ውስጥ ተገቢውን ስፍራ እንዲይዝ ለማድረግ ሁሉም ወገን ሊሰራ እንደሚገባው ጥሪ